በመመለስና በማረፍ ትድናላችሁ በጸጥታና በመታመን ኃይል ታገኛላችሁ እናንተ ደካሞች ወደኔ ኑ ይላል በመልካሙ መስክ ሊያሳድራችሁ ጌታ ኢየሱስ ይጠራችሁ የፍቅር ጥሪ ከፍቅር ጌታ በምድራችን ላይ ያስተጋባ ይህን ሚሰማ ሰምቶ ሚታዘዝ ደስታ ሰላሙ ይበዛለታል የኃጢአት ቀንበር ተጭኖባቸው ለተጨነቁት የምስራች ሸክምን አራግፎ እፎይታን ሚሰጥ ኢየሱስ አለ ለደካሞች ወደ አስሩ መቅሰፍት ይህ አስሩ መቅሰፍት ለምን 10 መቅሰፍቶች መጡ የሚለው ወሳኝ ነገር ነው ስናጠና እንዲገባን ትርጉም እንድንሰጥ ለንባባችን ደስ እያለን ገብቶን በትርጉም እንድናነበው ለማድረግ 10ቱ ትእዛዛት መቅሰፍቶች ለምን እንደሆኑ እሱን ነገር ትንሽ መንካት አለብን። ለምሳሌ 10ቱ መቅሰፍቶች እና የግብፅ አማልክት ግንኙነት አላቸው ታውቃላችሁ። አንዱ የሆነው ለዚህ ነው። አንዱ እግዚአብሔር የግብፅን አማልክት ምን ለማድረግ ነው? እነሱን ለመምታት በኋላ ላይ አንዳንድ መረጃዎች ሊሰጣችሁ ይችላል። ለምን ይህንን እግዚአብሔር አደረገ ስንል የመቅሰፍቶቹ ዓላማ በሙሉ ምንድናቸው? እግዚአብሔር እርሱ አምላክ እንደሆነ ለማሳወቅ ነው። ታምር የተደረገው መቅሰፍት የመጣው ኃይል የተገለጠው ክብር የተገለጠው ለሙሴ ወይም ለአሮን ወይም ለእስራኤል ሕዝብ ሳይሆን እግዚአብሔር በግብፅ ሁሉ በምድር ሁሉ ላይ ልዩ አምላክ እንደሆነ ለማሳየት እግዚአብሔር እሱ እግዚአብሔር እንደሆነ ልዩ እንደሆነ ከሌሎቹ አማልክቶች እንዳንዱ ሳይሆን እርሱ ብቸኛ ልዩ እንደሆነ ለማሳየት የተደረጉ ምንድናቸው? ታምራቶች ናቸው። ስለዚህ በግብፅ አማልክት ላይ መጽሐፍ ቅዱስ ይናገራል። ዘጸአት ላይ ስታነቡ በግብፅ አማልክት ላይ ምን አደረጉ? ፈረድኩ የሚል ቃል ተጽፏል። በግብፅ አማልክት ላይ ምንድነው ግንኙነታቸው? እግዚአብሔር በግብፅ አማልክት ሁሉ ላይ ፍርድን አደረገ። ይኸው ዘፍጥረት ምዕራፍ 15 14ን ማንበብ ትችላላችሁ። ዓላማው ፈርዖንና ግብፃውያን እኔ እግዚአብሔር እንደሆነ ታውቃላችሁ። 14 ላይ ስናይ ከነዓንን ሊሰልሉ ከሄዱት ከ12ቱ ካሌብና ኢያሱ አንዱ ናቸው። ከሁለቱ በስተቀር 10ሩ የሕዝቡን ልብ ያደከሙ የሕዝቡን ልብ እንዲመለሱ ወደ ግብፅ ለመመለስ እንኳን የተሿሿሙበት ቦታ እንደሆነ ይናገራል። ኢያሱ ግን በእምነቱ የጸና እግዚአብሔር አሳልፎ እንደሚሰጣቸው የተናገረ ሰው ነበረ። እግዚአብሔርን የሚፈራ ሰው ነበረ። ወጣት ነው። ነገር ግን እግዚአብሔርን በጣም እንደሚፈራ ዘጸአት 24 ቁጥር 2 እስከ 13 ድረስ ይናገራል። ሶስተኛው ከመቅሰፍት የተረፈ ሰው ነው ኢያሱ። እነዚህ 10 ሁሉ ሲገደሉ ኢያሱና ካሌብ እንደተረፉ ዘኍልቍ 14:38 ላይ ይነግረናል። ሁሉ ጊዜ በእግዚአብሔር ፊት ይገኝ ነበር። የጸሎት ሰው ነበር። ሙሴ እንኳን መጥቶ ኢያሱ በዛው ይቆይ ነበር። ድንገት የመጣ ሰው አይደለም ኢያሱ። የእግዚአብሔርን ድምጽ የተለማመደ ሰው ነው። የእግዚአብሔርን ክብር የተለማመደ ሰው፣ የእግዚአብሔርን ማንነት የሚያውቅ ሰው ነው፣ የተለማመደ ሰው ነው። ስለዚህ በእግዚአብሔር ፊት ጊዜ ይወስድ ነበር። እንደም ታስታውሱ እንደሆነ ሙሴ ሲመለስ ኢያሱ በተራራው ላይ ቆየ ይለናል መጽሐፍ ቅዱስ ዘጸአት 33:11 ላይ።
ረጅም ጊዜ ከእግዚአብሔር ጋር የወሰደ ሰው ነው። ለመምራት ብቃት ያለው ሰው ነው። ሙሴን ለመተካት ብቃት ያለው ሰው ነው ማለት ነው። ልምምድ ያለው ሰው ነው። የእግዚአብሔርን